አቤት ውርዴት! ከእንደዛ አይነት ውርደት ፈጣሪ ይጠብቀን። ኤፍሱን ዛሬ በአደባባይ ተዋረደች። ኧረ በጣም ነው የሚከብደው። ሀቂቀትን እንደዚህ አይነት ጭካኔ፣ እንደዚህ አይነት ክፋት ምን ያደርጋል? ምንም አያደርግም ለዚች ለአጭር ህይወት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናቸው ወይን? ያለው አልሐምዱሊላህ። ዛሬ በነ ጽጌና እንደዚሁም በነ ኤፍሱን ብቅ ብዬላችኋለሁኝ። ኤፍሱን ዛሬ ተዋረደች ማለት ነው። ምን ሆና ነው አትሉም? እንግዲህ ዛሬ ኤፍሱን የተዋረደችው እርጉዝ ነኝ እያለች እንግዲህ እስከ ዛሬ እንደምናውቀው ብዙ ነገራቶችን ስታደርግ ዳኒን ከጓደኞቹ ጋር ከሚወዳት ከጽጌ ጋር አለያይተው ነበረ። በስተ መጨረሻ ግን እርጉዝ እንዳልሆነች ታወቀ ማለት ነው። ዳኒም በጣም ተናደደ፣ ራሱን መቆጣጠር አቅቶታል። ሌሎቹም እነ ቤቲም እንደዚሁም እነ ሜሪ በጣም ተናደዋል፣ እነ ጽጌ ማለት ነው። እሷም እያለቀሰች ነበረ። እንደ አጋጣሚ ሆስፒታል ይዘው ሄደው መመርመር አለባት ሲሉ እነ ሜሪ ዳኒ ምን አስባችሁ ነው ይሄን ያህል የተጠራጠራችኋት? እኔም እንድጠራጠር እያረጋችሁኝ ነው ሲላቸው ነበረ። እነሱም ሴት ስለሆንን የሴትን ባህሪ እናውቃለን፣ ስለዚህ መመርመር አለባት ሲሉ እሷ እምቢ ብላ ነበረ። ግን ዳኒ ትመረመሪያለሽ ስላት መመርመሩን ልትመረመር ወደ ምርመራ ቤት ገብታ ምርመራ ልታደርግ ስትል ብዙ ነገሮችን እየቀባጠረች ነበረ። እንትኖቹ መመርመሪያዎቹ የተተካከሉ ናቸው ወይ ኦሪጂናሊ ናቸው ወይ ምናምን ብዙ ስቀባጠሩና እየተርበተበተች ነበረ። ዳኒም ደግሞ ለምንድን ነው የፈራሽ ወይ የደበቅሽ ነገር አለ ወይ ምንድን ነው የሚያርበተብጥሽ እያላት ነበረ። እሷም የፈራሁት ነገር የለም የደበቅኩም ነገር የለም ምናምን እያለ ነበር። ግን ሁኔታዋ ያስታውቃል፣ በጣም ፈርታ ነበረ። ግን ተመርምራ መጨረሻ ውጤቱ ሲወጣ እርጉዝ እንዳልሆነች ነው የተነገረው ማለት ነው። በሰዓቱ ይሄ የተሳሳተ የተበላሸ መመርመሪያ ነው ምናምን እያለች ስቀባጠር አሁንም ተዋሻለሽ ወይ ምናምን ብሎ ዳኒ በጣም ተናዶ ነበረ። ሜሪም በጥፊ አጋየቻት ማለት ነው። የምር ማለት ነው። እንደው በጣም ነው የሳቅኩትም በጣም ነው የተናደድኩትም። ስራዋ ግን በጣም ነው የሚያንደድደው። ሀቂቀተን ወላሂ በጣም ነው የምትገርመው። እንዴት እንዳሰባችሁ ራሱ አላቅም። አሁን ላይ እሺ ዋሽታ እንደዚህ እርጉዝ ነኝ ብላ ልትቆይ ትችላለች። ግን እኮ ወራቶቹ እየጨመሩ ሲሄዱ ሆዷም እየጨመረ ነው የሚሄድ። ያ እነዚህ ምን ልታደርግ ነው? ምን ሊበቃት ነበረ? አሁን በዙ ዋሽታ ነው። ከዛ በኋላ አሁን ላይ እንደ አዲስ አርግዛ ያው በፊት ያረገዝኩት ነው ልትል ነው። ደግሞ ወሩ ይቆጠራል። ብቻ ግን ከባድ ልጅ ናት። እንዴት እንዳሰበችው አላቅም። አንዳንድ ሴቶች የሚወዱትን ሰው ላለማጣት ሲሉ ልጅ የሚወድ ከሆነ በልጅ ለማሰር የሚፈልጉ ሰዎች አሉ፣ አንዳንድ ሴቶች ማለት ነው። ይሄ ነገር ግን አግባብ ነው ብዬ አላስብም። እኔ ታውቃለች ጽጌን እንደሚወዳት ፊቷ ነው የተናገረው። ጽጌን አፈቅራታለሁ ይችኛዋ ግን በሆዷ ልጄን ይዛለች ነው ያለው ማለት ነው። ፊቷ ተናግሯል። ግን እሷ ስለማፈቅርህ ነው ይህንን ያደረኩ ዋሽቼ እርጉዝ ነኝ ያልኩት ምናምን እያለች ነበር። ይሄ ግን ውደታ ሳይሆን የጥላቻ ጥግሽን ነው ያሳየሽኝ ነው ያላት ማለት ነው። በፊት ትቼ ስለህርኩኝ እየተበቀልሽ ነው እንጂ ይሄንን እኔን ስለምታፈቅሪኝ አይደለም ያደረግሽው፣ እንዴት በልጅ ትቀጭኛለሽ እያለ በጣም ነበር የተናደደው። በጣም ነው ስሜታዊ የሆኑት ሁሉም ማለት ነው። እሷም እያለቀሰች ነበረ። በነገራችን ላይ በጣም የምትገርም ልጅ ናት። እንዴት እንዳሰበችው አላቅም። ከፍቅረኛው እንደዚሁም ደግሞ ተጓደኞቹ አላይተው ነበረ። ሁኔታዋ ሁላ በእርግጥ እርጉዝ አትመስልም ማለት ብዙ ኦዲየንሶች ኮሜንት ላይ ይቺ ልጅ እርጉዝ አይደለችም አቃ ነው ነበር የሚሉት። ማለት የምታደርጋቸው ስራዎቿ የሆነ የምትናገራቸው ንግግሮቿ የእርጉዝ ሰው ሳይሆን የሆነ የተንኮለኛ ሰው ነው የምትመስለው ማለት ነው። ማለት በቃ የሆነ ሰው ነገር ስላት ልጅን አመመው ምናምን ትል ነበረ። ያን እኔ ግን በጣም ነው የምታናድደኝ። መጀመሪያ ዳኒ ቤት ነው የምኖረው ብላ የመጣች ለታ ቤት አፎን ሜሪን እንደዛ አድርጋት እሱም ከሜሪ ጋር ተጣልቶ ተቤት ይወጭልኝ ብሎ አስወጥቷታል። አስወጣት ሆዴን ልጅን አመመው ምናምን እያለች እየቀባጠረች ማለት ነው። በሌላ ቀን ቤቲና ጽጌ መተው ነበር እሱን ሊጠይቁ፣ ግን ሊደበድቡ ይኖሪ ብላ ጩሃ
ተቤት ይወጡልኝ ብሎ አስወጥቷቸዋል ማለት ነው። እና ከሁሉም ከጓደኞቹም ጋር ከሚወዳት ከጽጌም ጋር አራርቀው ነበረ። በስተመጨረሻ ግን ተዋረደች፣ ሴራዋ ሁሉ ተጋለጠባት። በእርግጥ ግን እሷ ስለተዋረደች ዳኒ እና ጽጌ አብረው ይሆናሉ የማለት ሳይሆን ጽጌ አሁን ላይ በጣም ተስፋ ቆርጣለች። እሷ እርጉዝ ስለነበረች ልጅን በሆዷ ይዛ ነበር እንደዛ ያደረኩ ምናምን ሲላት አይደል ያን ጊዜ እሷን መረጥ ካሁን ደግሞ ልጅ ሳይኖራት ሲኖር ጽጌ ምናምን ብለህ ልትለምነኝ ምናምን ብላ ነው ጥላው እየሄደችው ማለት ነው ሆስፒታል እንደነበሩ። ከዛም ሜሪ እና ቤቲም ተከተሏት። ዳኒም ኤፍሱን ልታቅፈው ጠጋ እያለች ወደዛ ገፍትሯት ሄደ ማለት ነው። የምር ይገባሻል ማለት ነው፣ ያደረግሽው ስራ ከዚህም በላይ የሚያስቀጣሽ ነበረ። እነሱ ግን በሰዓቱ ምንም አላደረጓትም፣ ጥለዋት ብቻ ነው የሄዱት ማለት ነው። ይሄ ነገር የእውነት ከሆነ ማለት ነው ሀቂቀትን ወላሂ በጣም ነው የሚያስጠላው። ወደፊት መቼም ታገቢያለሽ፣ ልጅ ትወልጃለሽ። ይህንን ስራሽን ሲያየው ያ ልጅሽ ምን አይነት እናት ነበር የነበረች ሰዎችን ለማዳየት እንደዚህ የምታደርግ ምናምን ብሎ ያስባል ማለት ነው። እንደዚህ ባታደርጉት ጥሩ ነው ሴቶችዬ። የሰው ሰው ታፈቀራችሁ እንግዲህ ችላችሁ ኑሩት። እሱ የማይወዳችሁ ከሆነ ችላችሁ መኖር እንጂ በውሸት አርግዣለሁ ምናምን ብላችሁ ያን ሰው ወደ እናንተ ለመሳብ በሆነ ጥቅም ነገር እናንተ እሱን ወደ እናንተ ለማምጣት አትሞክሩ ማለት ነው። ምክንያቱም ብታመጡት በሰዓቱ ብታመጡትም በሌላ ጊዜ ስለሚሄድ የታወቀ ነው። አሁን ኤፍሱንም አሁን ለጊዜው አብሯት ይሁን እንጂ ወልዳው እውነት እርጉዝ ብኮን ወልዳ ልጇ እንትን ታለ በኋላ እሱ ወደ ሚወዳት ሴት እንደሚሄድ ምንም ጥርጥር የለውም ማለት ነው። እና በእንደዚህ አይነት ነገር ለመያዝ አትሞክሩ እላችኋለሁ ውዶችዬ። ለዛሬ የነበረን ቆይታ ይሄ ነበረ። እንግዲህ ቀጣይ ያስወጣት ይሆን ዳኒ ከቤቱ ያባረራት ይሆን ምንስ ሲፈጠር ይሆን? እንግዲህ ቀጣውን በሌላ ቪዲዮ የምናይ ይሆናል። አብራችሁን ስለነበራችሁ አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችም ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደኛ እንደ መዳም ቅመሞች ስማርት የለም። ግን ሀቂቀተን ብዙዎቹ በኮሜንት ይች ልጅ እርጉዝ አይደለችም ነበር ያለው እንዳልነውም ይሄው እርጉዝ ሳትሆን ተገኘች ማለት ነው። በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።